ገፈናው አመለካከት ውስጥ መንግስተ ሰማያት የሚባል ነገር የለም። በኢሬቻ ዋዜማ አዲስ አበባ ተናወጠች። ማንንም ያልጠበቀው ክስተት። የአዲስ አበባ ልጆች ሆ ብለው ወጡ። ኢሬቻ በዓል ተወገዘ። ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ። ሰላም ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ለምን የምታደርጉት የቪዲዮ መረጃ ለብዙ ኦርቶዶክሳውያን ባለማተቦች እንደርስ ላይክ እና ሼር በማድረግ እንዲጀምሩ ስል በሉል እግዚአብሔር ስም ጠይቃለሁ። ወቅታዊና አዳዲስ መረጃ ሀገራችን ኢትዮጵያ ተዋህዶ ሃይማኖታችን በተመለከተ ዛሬም ወቅታዊና አዳዲስ መረጃዎችን ወደ እናንተ እናደርስ ዝግጅታችንን ጨርሰን መተናል። ሰብስክራይብ እያደረጋችሁ የደወል ምልክቱን ተጫናችሁ እስከ መጨረሻው ድረስ እንድትከታተሉን ጋበዝናችሁ። የተዋሉ ልጆች ኢሬቻ ሃይማኖትን በተመለከተ የኢሬቻ በዓልን በተመለከተ ዋቄፈናን በተመለከተ እንግዲህ የተለያዩ ቪዲዮዎች አሉ። እነሱንም እናስመለከታችሁ እንደዚሁ ሐሳብ እንሰጥበት ይሆናል። ቦሌ አራብሳ ላይ እንግዲህ አደገኛ የሚባል ሰልፍ እንግዲህ ሲካሄድ እንደነበረ ተመልክተናል ማለት ነው። እንደዚሁም አርቲስት ፍርዬ ማለፏ ይታወቃል። ማረፏ በትናንትናው 3 ሰዓት ላይ ብርድ አለኝ ብላ እንግዲህ ስተኛ እንግዲህ በዛው እንደሞተች ያለው መረጃ ያመለክታል። እንደዚሁም 4 ኪሎ ስላሴ እንድትቀበር የተለያዩ ጥረቶች ቢደረግም ከግማሽ ሚሊዮን ብር ከ500 ሺህ ብር መጠየቁ አነጋጋሪ ሆኗል ማለት ነው። እነሱን ርዕሰ ጉዳዮች በተመለከቱ ሐሳብ እናነሳባቸዋለን፣ እንወያይባቸዋለን። እስከ መጨረሻው ድረስ እንድትከታተሉን ጋበዝናችሁ። ስለ ኢሬቻ በርከት ያሉ ሐሳቦች አሉ፣ እነሱን እንመለከታለን። የተለያዩ ሃይማኖት አባቶች ኢሬቻ በዓልን እንግዲህ አይወክለንም እያሉ ይገኛሉ። ኦርቶዶክስና እስላም እንደዚሁም ፕሮቴስታንት ተከታዮችን እንደማይወክልና ዋቄፈና የራሱ ሃይማኖት እንዳላቸው መንግስተ ሰማያት የሚባል ነገር በእነሱ ሃይማኖት እንደሌለ ከበሮ ጽናጽን ይዛችሁ የምትመጡ በኢሬቻ በዓል ላይ ልክ እንዳልሆነ ይሄ የኛ በዓል እንደሆነ የአምልኮ በዓል እንደሆነ የተለያዩ አባቶች እንግዲህ ሐሳብ ሲሰጡ ተመልክተናል። እነሱን በተመለከተ እንወያያለን፣ እንነጋገራለን። እስከ መጨረሻው ድረስ ተከታተሉ። ወደ ቪዲዮቹ። የኦሮሞ ሳይሆን የሸዋ አማራ ነው ኢሬቻ። ኦሮሞ ቀምቶት ነው ያለ። ኦሮሞም አልቀማው። እውነት እሱ እንዳለውም አሁን እያልከን ያለን ኢሬቻ የአማራ ባህል ነው ወይ የአማራም ነው እኮ ብሎ የሚከራከረው። ስለዚህ የአማራም ነው። አማራ ብቻም አይደለም። ያኔ ኩሽ ልጆች ሆኖ ኢሬቻ ማለት እኮ የምስጋና በዓል ማለት ነው። የመከር በዓል በእስራኤላውያን 8 በዓላት አሉ። ከ8 በዓላት ውስጥ አንዱ የመከር በዓል ነው። የመከር መክተቻ በዓል ማለት የምስጋና ነው። መከር በሚሰበሰብበት ወቅት ላይ የመከሩ መጀመሪያ ከመቅመሳቸው በፊት ለእግዚአብሔር የምስጋና የበኩራት መከር የበኩራት የምስጋና ያመጣሉ። ለእግዚአብሔር መስዋዕት ያመጣሉ። ከዛ ይበላል፣ ይጠጣል፣ ያመሰግናሉ። ልክ እንደዛው የኢሬቻ በዓልም የመከር መክተቻ በዓል አይነት ምስጋና ሰዓት ነው፣ የምስጋና ጊዜ ነው። በዚህ አሁን ኢሬቻ በሚከበርበት አካባቢ በጥንት ኢትዮጵያ አዝመራዎች ሁሉ የሚደርሱበት ነው። እሸት እህሎች የሚደርሱበት፣ በቆሎ የሚደርስበት በታሪክ መጽሐፉ ላይ በሚያደርገው ቃለ መጠይቅም አንበብ አድርጌያለሁ። እኔ የድሮ ኢሬቻና የዛሬ ኢሬቻ የተለያዩ መሆናቸውን አልሰማሁም። አንተን ካሁን አንተንም ሰማሁ። የድሮ ሰይጣንና የዛሬ ሰይጣን አንድ ነው። ድሮም የሚያወናብድ ሰይጣን ነው፣ ዛሬም ያወናብዳል። አንድ ነው። ሁለት አይነት ሰይጣን የለም። መልኩን ቀይሮ ሰዎችን ህይወታቸውን ሊያወናብድ የሚነሳ ሊኖር ይችላል እና ስለዚህ የእግዚአብሔር ሰዎች አገልጋዮች በተለይ ይህንን ህዝብ ከጨለማ ታወጡ ዘንድ የተጠራችሁ ለራሳችሁ በጨለማ ተይዛችሁ በጨለማ ታስራችሁ በውስጣችሁ ሰላም የሌለ እናንተ ጌታ እግዚአብሔር ይቅር ይበላችሁ። ወደ ጌታ ቅረቡ። ጌታ ኢየሱስን እወቁት፣ ውደዱት፣ ይወዳችኋል። ውደዱት፣ ይወዳችኋል። እኔና እናንተ በአስተሳሰብ በአካሄድ በሁሉ ነገር ጌታን መምሰል አለብን። ጌታን መምሰል አለብን። የእግዚአብሔር ቃል ይሄ የሮሜ መጽሐፍ መቼስ በጣም አስደናቂ መጽሐፍ ነው። ምን ይላል መስራች? ሮሜ ምዕራፍ 12 ቁጥር 1 እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ራእይ ይለምናችኋል። ምንድን ነው የምጠይቀው? ምንድን ነው የምለው? ይሄ ቃል
ሰውነታችሁ ይሄን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት ቅዱስ የተቀደሰ ሕይወት የተቀደሰ አነጋገር የተቀደሰ አኗኗር ነው እንጂ እኛ ሌላ ነገር ውስጥ ገብተን በእግዚአብሔር ላይ ለምናችኋለሁ ካለ በኋላ እርሱም ለአእምሮ የሚመች አገልግሎታችሁ ነው የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። በቃ ይህን ዓለም አትምሰሉ። እነዛ ከጨፈሩ ከእነሱ ጋር ወጥተህ ልትጨፍር፣ እነዛ ሌላ ነገር ካደረጉ ከእነሱ ጋር ወጥተህ ሌላ ነገር ልታደርግ። እግዚአብሔር ቃል እንደሱ አይልም። ተጠንቀቅ ነው። ራስህን ቅዱስ ነገር ፍጹም አድርገህ ለጌታ አቅርብ ነው እግዚአብሔር የሚለን ይህንን ነው። እና ስለዚህ እኔ ያለኝ ሀሳብ እንደዛ ነው። እኔ የዶሮ የዘንድሮ የሚባለው ነገር አልሰማሁም። ብሰማም ደግሞ የዶሮም ሰይጣን ነው፣ ዛሬም ሰይጣን ነው። የዶሮም ገዳይ ነው፣ ዛሬም ይገላል። የዶሮም አጥፊ ነው፣ ዛሬም ያጠፋል። ዶሮም ይዋሻል፣ አሁንም ይዋሻል። እኔ ያለኝ በጣም የማመሰግነው ቄስ ዶክተር ቶላ። ኢሬቻን ከመሬት ተነስቶ አንድ ሰው ሊያደርገው አይችልም። ማን ነው የሚያደርገው? እንዴት ነው የሚደረገው? የት ነው የሚደረገው? ማን ነው የደነገገው? ድንጋጌው ከባቢል አይደለም። ከምን? ከዋቀፈታ ባህላዊ ሃይማኖት ኦሮሚያ አካባቢ ያለ የባህል እንቅስቃሴ ነው። እዚያውን ባህል ናቸው፣ እምነት ናቸው ነው። እነዚህ እኮ እምነቱ ውስጥ የመጡ እምነቱ የፈጠራቸው እምነቱ የወለዳቸው የእምነቱ ውጤቶች ናቸው። ዋቀፈታ የነበርኩት ዋቀፈታ ውስጥ ሆኜ በዛው ዋቀፈታ ውስጥ አምላክ እየፈለኩ በብዙ አምልኮ ውስጥ የነበር አምላኪ ተከታይ ብቻ ሳይሆን መሪም ነበርኩ። እዛው የሚያረጉት በርካታ መስዋዕት ያቀርባሉ። ጥቁር ያርዳሉ፣ ነጭ ያርዳሉ፣ ዶሮ ያርዳሉ፣ አረቄ ይደፋሉ። አንድ አዋቂ አለ ከተባለ ይኬዳል። አንድ አያና ያለበት ያረፈበት ሰው አለ ከተባለ ይኬዳል። አንድ በቃ ቃልቻ አለ ከተባለ ይኬዳል። እንደዛ አይነት በብዙ አይነት ባህላዊ ሃይማኖት ጫካ ውስጥ ገብተው ቤተሰቦቼም ሆነ እኔ እንደ ግለሰብ መውጫውን ፈልግ ነበር። ምንድነው የሚያደርገው? ምንድነው ነፃ የሚያወጣ? ጠበል ተጠምቄያለሁ። ለ5 ቀን በበረዶ አይነት ውሃ ተጠምቄያለሁ። ነፃ ያወጣ አጋንንት ይለቀዋል ተብሎ ማለት እና ሌሊት 1 5 6 7 ጊዜ ጮሃለሁ። ይመጡብኛል። እንግዲህ በጣም ብዙ ሆኖ ወይ 20 ሆኖ ወይ 50 ሆኖ ሊመጡብኝ ይችላል። በአእምሮዬ ሆኜ ቀጥታ እየመጡ አያቸዋል ልክ ሲገቡ እና ያን ጊዜ ይጮሃል መጡ ይጮሃል። ራሴን በቃ ውጋውና ግደል እስከሚለኝ አይነት ማለት ራሴን ለማጥፋት ወሰንኩ። ዴው ምንድነው? ማን ነው የሚገላግለን ከዚህ? እንዴት ነው የምወጣው ከዚህ? አንድ ቀን ደረሰ። ያ አንድ ቀን እንደ ወትሮ ሊያሰቃዩኝ መጡ። 1 ሰዓት በላይ ለመጨረሻ ጊዜ አሰቃዩኝ ማለት። ለመጀመሪያ ጊዜ ኢየሱስን የሰማሁት የዳንኩበት ቀን። አይምሮዬ ነፃ ሆነ። አካሌ ልክ የሆነ ከእስር የተፈታ ነገር ሆንኩ። ፍሪደም የሚባለው በቃላት የማይገለጠው ያን ቀን ፊል አረኩት። የኦሮሞ አይደለም ኢሬቻን ዝም ብሎ ምስጋና ነው፣ ስለዚህ ሁላችን ጆይን እናድርግ የሚል ሰው ካለ የዋቀፈታን ሃይማኖት አያውቀውም፣ ፕራክቲሱንም አያውቅም፣ ህጉንም አያውቅም፣ ሰዎቹንም አያውቃቸው። አሁንም በደንብ መስተካከል ያለበት ነገር ኢሬቻ ሃይማኖታዊ በዓል ነው፣ ሃይማኖታዊ ክብረ በዓል ነው። የማን ብለህ ደግሞ ካልክ የኦሮሞ አይደለም። ነገር ግን በደንብ ላስተካክለው። አሁንም የዋቀፈታ ኦሮሞ በዓል ነው። ኦሮሞ እኮ ኦርቶዶክስ አለ፣ ሙስሊም አለ፣ ፕሮቴስታንት አለ። የነዚህ ሰዎች አይደለም። እነዚህማ ጌታን ኢየሱስ ክርስቶስን
አብ ወልድ መንፈስ ቅዱስ ነው ብሎ ለአምላካቸው በተገለጠላቸው መሰረት እግዚአብሔር እያመለኩ ያሉ ሰዎች ምስጋና ሁሌ በቀን ስንት ጊዜ ምናልባትም በየጊዜው በየወራቱ በየወቅቶቹ በየቤተክርስቲያናቸው እግዚአብሔርን ያመሰግናሉ። የነሱ ምስጋና ያ ነው። ለዋቀ ፈታዎቹ ግን በሃይማኖቱ ድንጋጌ መሰረት በአመት 2 ጊዜ የሚያረጉት የምስጋና በዓል ለነሱ በራሳቸው ስርዓት በኩል ለዋቃቸው ለሚያመልኩት አምላክ ዋቃ ላሉት አምላክ ለጥቁሩ አምላክ ወይም ደግሞ ለምጡቅ አምላክ ምስጋና ያቀርባሉ። በመጀመሪያ በኦሮሞ በዋቄፈናው አመለካከት ውስጥ መንግስተ ሰማያት የሚባል ነገር የለም። ኃጢአት የሚባለው ጉዳት ሲደርስ ነው። ጉዳት ደግሞ ደረሰ ማለት ሰፉ የሚባል ነገር አለ። ሰፉ ከተሰበረ ጉዳት ይደርሳል። ጉዳት ከተደረሰ ኃጢአት ይፈጠራል። ሰፉ ምንድነው? ሰፉ ስርዓት ነው። ሰፉን ደግሞ ሰውም ፈጣሪም አውሬም ሁሉ ማክበር አለበት። ያ ብቻን ሰፉ አክብሬ አትሄድም። ይሄ ሰፉ ለሰው በደንብ እንዲገባው ከተፈለገ የሌሊት አውሬዎች ቀን አይወጡም። ቀን ከወጡ ሰፉ ሰበሩ። ሰው ላይ አደጋ ይደርሳሉ፣ እነሱም ላይ አደጋ ይደርሳል። ሰው ደግሞ ሌሊት ሄዶ የሌሊት አውሬዎች መውጫ ቦታ ከሄደ ሰፉ ሰበረ። ራሱም ላይ አደጋ ይደርሳል፣ አውሬዎቹም ላይ አደጋ ይደርሳል። ስለዚህ ይሄ ምድር ሰፉ አክብሮ ተቻችሎ እንዲኖር ነው። ኃጢአት መንግስተ ሰማያትና ገሃነም የሚመጣው ምን ሲሆን ነው? ኃጢአት ሲፈጠር ነው አይደለም? ኃጢአት የሚፈጠረው ሰፉ ሲሰበር ነው። ሰፉ አትስበሩ። ኦሮሞ የሚለው ምንድን ነው? ሰፉ ከሰበርክ ልጅህ፣ ቄህ፣ ህይወትህ እዚሁ ምድር ላይ ጣጣ ይገጥመሃል ነው። የኖፍ ከልቱ ይላል። አይሳካልህም። በቃ ሰፉ ሰበርክ። ሰፉ ስለሰበርክም ደግሞ የኛንትን እግዚአብሔር በፈላ ውሃ በምናምን ይቀጣል አይልም። እግዚአብሔር ለእያንዳንዱ ሰው አያና የሚባል ወይንም ጠባቂ መንፈስ ሰጥተዋል። ሰፉ ስትሰብር ምንድን ነው የሚያደርገው? እግዚአብሔር ጠባቂውን ያነሳል። ጠባቂውን ሲያነሳ አደጋ ላይ ትወድቃለህ እንጂ እግዚአብሔር ይሄን ስላጠፋህ እንዲቀጣሃለውም አይልም። ጀስት ሰፉን ወይ አያና እንደ ትራፊክ ውሰደው። ትራፊክ መኪና ያጋጫል እንዴ? አያጋጭም እኮ። ግን እሱ እዛ ባለመኖሩ መኪና ይጋጫል። ሰፉ እንደዛ አይነት ነገር ነው። አንተ አውቀህ ታከብራለህ፣ እሱን ከጣስክ ትጎዳለህ ነው። ስለዚህ ኦሮሞ የሚለው በምድር ላይ ሰፉ አክብር፣ እግዚአብሔር ይወዳል፣ በሰላም ትኖራለህ። እሱን ከጠበርክ ግን በምድር ላይ ችግር ይገጥመሃል። ነፍስ ላይ ግን እግዚአብሔር ምን እንደሚያደርግ አናውቅም። የምድሩንም ብዙ አናውቅም። እዛ ምን አሳወቀኝ? የሚያደርገው ነገር አለው፣ ይከታተላል። ምን ይላል መሰለ? ጾታን ከምድር እውነትን ከሰማይ ከእግዚአብሔር መደበቅ አይቻልም። ቃመ ለፈን ዶክሰኒ ዱጋ ዋቀን ዶክሰኒ ይላል። እውነትን ከእግዚአብሔር መደበቅ አትችልም፣ አትሸውድም። ልክ ስንጸዳዳው ከታች ይታያል አይደለም? ሰውነትህን ከምድር መደበቅ የማትችል ከእግዚአብሔርም እውነት መደበቅ አትችልም። ስለዚህ አትዋሽ፣ አትስረቅ፣ ወይም በጠቅላላ ሰፉ አትስበር ነው። እና ሰማይ ቤት እንገባለን ብለን ብዙ የምናደርገው ተስፋ የለም። እዚሁ ሰፉ አክብሬን በሰላም ስንኖር፣ እዛ ግን ጥያቄ አለ ይላል። ነፍስ በኋላ ትጠየቃለች። ተጠይቃ ምን ታደርጋለች? ምን ያደርጋታል? እሱ ነው የሚያውቀው። መጠየቋን ብቻ ነው። ይሄን ነው ማለት የፈለግኩት። መልካም አቶ ሙልጌ በሚያሳዝን ሁኔታ አንገቱ ተቀጭቶ የተገደለው የዚህ ብላቴና ጉዳይ በርካቶችን እያሳዘነ ይገኛል። ነገሩ እንዲህ ነው። ልጁ ዶሮ አምሮኛል እናቴ ዶሮ ስሪልኝ ሲል እናቱን ይጠይቃታል። እናትም የልጇን ፍላጎት ለማሟላት ዶሮ ለመግዛት ወደ ገበያ በሄደችበት ስትመለስ ልጁ ጠፍቶ እግዚአብሔር ይስጠኝ እንኳን ተወለድኩ። ህዝቡን በዳዲያ ሲልኩ ያው ሃናን በዳዲያ ሲጃለው
እግዚአብሔር ይስጠኝ። አንተ እነሱም ይንበረከካሉ። በፉቅቃ ሄዳቸዋለሁ በፉቅቃ ሄዳቸዋለሁ። አንዴ ስንት ዓመት ስለሚለው ሳንለው ይባል እስከ 80 ነው። አዎ ገና እስከ 100 ነው የምጠብቀው ይባል። ማን ይፈራል? ገና በድዴ አይ ከዚህ በኋላ በድዴ እጅግ አስገራሚና በርካቶችን ያነጋገረ ዜና ተሰምቷል። ለቀብር ስፍራ ግማሽ ሚሊዮን ብር መጠየቁ ነው የተገለጸው። የቅድስት ሥላሴ ቤተክርስቲያን የቀብር ቦታ ክፍያ እንግዲህ በዚህ ሰዓት እጅግ በርካቶችን ያነጋገረ ይገኛል። አንጋፋው አርቲስት ፍሬህይወት ባህሩን በዘላለማዊ እረፍት ለመሸኘት በቅድስት ሥላሴ ቤተክርስቲያን የቀብር ቦታ ለማስጠየቅ እንግዲህ የሄዱ የሙያ ባልደረቦች እጅግ ከፍተኛ የዋጋ ተመን እንደተጠየቁ ገልጸዋል። ሪፖርቱ እንደሚያመለክተው አርቲስቷ ቪዲዮ እንደተመለከታችሁ ነው ቦሌ አራብሳ ላይ የተፈጠረው ነገር እንግዲህ ይሄን ይመስላል። ከ2 ዓመት በፊት እንግዲህ 2 ህፃኖች በቢላ ታርደው እንግዲህ ቤታቸው እንደተገኘ ተመልክተናል። የባለፈው ዓመት ደግሞ አንድ ሹፌር እንግዲህ እዛው መኪና ውስጥ የገዛ መኪና ውስጥ ሆኖ እንግዲህ ታርዶ እንደተገኘ ያመለክታል ማለት ነው። አሁንም እንግዲህ አንድ ህፃን ልጅ ማለት ነው አንገቱን እንግዲህ ቀሽተው ከገደሉት በኋላ ወንዝ ዳር ጥለውት እንደሄዱ ያለው መረጃ ያመለክታል ማለት ነው። በየዓመቱ መስከረም ወር ላይ እንግዲህ እንደነዚህ አይነት ህፃናቶች እየተገደሉ ይገኛሉ። መንስኤውስ ምንድን ነው የሚለውን ነገር እንግዲህ የህግ አካላት ለማጣራት እየሞከሩ ነው። እናትየዋም እንግዲህ የአራብሳ ሰዎች እንግዲህ እንደምትመለከቱት ሰልፍ ወጥተዋል። እስከ መቼ ነው እንደዚህ የምንቀጥለው? የህፃናት ሞት እስከ መቼ ነው ብለው እንግዲህ ሰልፍ መውጣታቸውን በይሳት እየተመለከትን እንገኛለን። የሞተው ህፃን እንግዲህ ነፍሱን ይማርልን። እንግዲህ የህፃናትና የሴት ልጅ ጥቃት አሁንም እንደቀጠለ ነው። ፍትህ እየተገኘ አይደለም በማለት እንግዲህ አደባባይ ላይ ወጥተዋል ማለት ነው። እንደዚሁም ደግሞ አርቲስት ፍርዬን እንግዲህ ነፍሷን ይማረው በጣም የምታዝናና ኮሜዲ እንደዚሁም የተለያዩ ቲያትሮችን የሰራች እህታችን እናታችን ነበረች። ነገር ግን ሻወር ወስዳ በምትወጣበት ሰዓት እንግዲህ ብርድ አለኝ በማለት አልጋዋ ስትገባ እንግዲህ ሞታ እንደተገኘች ያለው መረጃ ያመለክታል። ልጆቿም እንግዲህ ውጭ ሀገር ያሉ ልጆቿ በፌስቡክ እንዳዩት ሞቷን እንግዲህ እንደተፖሰተውን በፌስቡክ ላይ እንዳዩትና መራራ ሐዘናቸውን እየገለጹ እንደሆነ እየተመለከተ እንገኛለን። እንግዲህ 4 ኪሎ ሥላሴ አርቲስቶች እንደሚቀበሩ፣ ታዋቂ ሰዎች እንደሚቀበሩ፣ ባለስልጣኖች እንደሚቀበሩ ታውቃላችሁና እዛ ልትቀበር የተለያየ ጥረት እየተደረገ ነበር። ነገር ግን ፉካ ውስጥ ከሆነ እስከ 120 ሺህ ብር እንደዚሁም ደግሞ በሌላ ላይ ከሆነ እስከ 500 ሺህ ብር እስከ ግማሽ ሚሊዮን ብር መጠየቁ አነጋጋሪ ሆኗል ማለት ነው። በጣም የሚያሳዝን መረጃ እየተመለከትን እንገኛለን ማለት ነው። ኢሬቻ በዓልን በተመለከተ እንግዲህ ኦርቶዶክስ ተዋሕዶ እንደማይወክል እንግዲህ የተለያዩ መረጃዎች የተለያዩ አባቶች እየተናገሩ ይገኛሉ። እንደዚሁም ደግሞ የዋቄፈና አመራሮችም እንግዲህ እየተናገሩ ይገኛሉ። የሃይማኖት አባቶች የዋቄፈና የሃይማኖት አባቶች እንግዲህ በግልጽ እየተናገሩ ይገኛል። መንግስተ ሰማያት የሚባል በእኛ ሃይማኖት የለም። ጽናጽን፣ ከበሮ፣ ወረብ ይዛችሁ የሚመጡ ሰዎች አይገባም። ይሄ የእኛ በዓላችን ነው እንጂ የእናንተ አይደለም በማለት እንግዲህ በግልጽ ተናግረዋል ማለት ነው። እንግዲህ ወቅታዊና አዳዲስ መረጃዎችን ወደ እናንተ አደረስን። በቀጣይ ወቅታዊና አዳዲስ መረጃዎችን እስክንገናኝ ድረስ ሰላም ቆዩ።